ሰላም እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬም በሌላ ቪዲዮ ተመልሰን መጥተናል ማለት ነው። ዛሬ ደግሞ ያለንበት ቦታ እንግዲህ ከጀርባዬ እንደምታዩት በጣም ውብ የሆኑ ከስዊዘርላንድ ላይ ከሚታወቁ ቦታዎች አንደኛው ቦታ ላይ ነው ማለት ነው። ይሄን ቦታ ግሪን ዋልድ ይባላል። ይሄ ቦታ በጣም በብዙ ቪዲዮዎች ታውቁት ይሆናል። በጣም ውብ የሆነ በተራራዎች የተከበበ ከተማዎቹ ትናንሽ ናቸው ባይዘው የስዊስ ከተሞች፣ ነገር ግን በተራራ የተከበቡ ስለሆኑ እና ደግሞ የህንፃዎቹ ዲዛይን የህንፃዎቹ ከለር ከላይ ብዙዎቹ እንጨት ስለሆኑ ግድግዳቸው አብዛኛዎቹ እንጨት ስለሆኑ በጣም ውብ የሆነ ቴክስቸር ያላቸው ከተሞች ናቸው ማለት ነው። ዛሬ ደግሞ ይሄ ከተማ የመጣሁት ያው ብዙ ጊዜ በዊንተር ያው ከተሞቹ ያው በረዷማ ናቸው። ከአንደኛው ሳይድ በጄኔቭ ያሉት ብዙዎቹ በረዶ አይኖራቸውም። በሌላኛው በጀርመን ሳይድ በጣሊያን ሳይድ ያሉት ደግሞ ብዙዎቹ በረዶ ያላቸው ከተሞች ናቸው። ነገር ግን ዛሬ የመጣሁት ግሪን ዋልደን የሚባለው ቦታ ላይ ደግሞ በጣም የሚገራርሙ በበረዶ የሚሰሩ አርቶች አሉ። ያ ማለት የተለያዩ እንስሳዎች ሊሆኑ ይችላሉ። የተለያዩ የአርት ውጤት የሆኑ ነገሮች የተለያዩ አርቲስቶች እየመጡ በቅርጽ የሚያምሩ የሆኑ ስትራክቸሮች እየሰሩ ውብ የሆኑ ነገሮችን ያሳያሉ ማለት ነው። ስለዚህ በዋናነትም ዛሬ እሱ ላይ ብዬ ነው የመጣሁት። እንግዲህ እሱን ዞር እያልኩ እያሳየኋችሁ እንቀጥላለን። ነገር ግን ከተማዋ በቃ ልነግራችሁ አልችልም። በቃ ይሄ በእግዚአብሔር እጅ የተሳለች ብትመስል አይነት ከተማ ነች። በጣም ውብ የሆነች በተራራ የተከበበች ነች። ተራራዎቹ ደግሞ በባለፈ ቪዲዮም ለማሳየት እንደሞከርኩት ተራራዎቹ በረዷማ ስለሆኑ በረዷቸው ደግሞ በጣም የሚገርም የሆኑ ውበት ነው የሚሰጣቸውና ከተማዋ ደግሞ ኖርማሊ በበጋም በጣም የምታምርና ለብዙ ቱሪስት መዳረሻ የሆነች በጣም ውብ የሆነች ከተማ ነች። ይሄ ግሪን ዋልድ የምትባለው ከተማ እሱ ከተማ ላይ አሁን ያለ ነው። ይሄ ያልኳችሁ የአርት ውጤቶቹ ዞር እያልኩ እያሳየኋችሁ አብረን እያየን ከተማዋ ላይ እየተዝናናን እንቀጥላለን ማለት ነው። ቪዲዮአችን በጣም አጭር ነው የሚሆነው። ስለዚህ ጉብኝታችን ከዚህ ጋር ጀምረን ከጀርባዬ እንደምታዩት አንደኛው ሴትዮ የሳለችውን ስዕል እያስተካከለች ነው። ምክንያቱም በረዶ በሆነ ያክል ጊዜ እየተፈነው ስለሚሄድ አርቶቹ እሱን እየሰራች ነው። እሱን ያሳየኋችሁ አብረን እያየን እንቀጥላለን ማለት ነው። ከዚህ ጀምሮ ጉብኝታችን አብረን እንጀምራለን ማለት ነው። ስለዚህ ጉብኝታችን የምንጀምረው ከዚህ ጋር ይሆናል ማለት ነው። እንግዲህ ከጀርባዬ እንደምታያቸው በጣም የሚያማምሩ የሆኑ የህንፃዎቹ በጣም ውብ ናቸው። ምክንያቱም ቅድም ያልኳችሁ የክረምት በመሆኑ ከላይ በረዶም ስላለባቸው ሌላ የሆነ አይነት ከለር ሰጥቷቸዋል ማለት ነው። ነገር ግን ከፊት ያለው የተራራው ስትራክቸር ባሳያችሁ አሁን ከፊት እንደምታዩት በጣም የሚያምር የሆነ የተራራ ስትራክቸር ነው ያለው። ያ ማለት ህንፃዎቹ በራሱ በጣም ውብ ናቸው። ምክንያቱም ከለሩ ቅድም ካልኳችሁ የተራራውና የበረዶ ጋር ተገናኘ በጣም የሚያምር የሆነ ከለር ነው የሚሰጠው። ቦታ ሆናችሁ ስታዩት ከላይ ደግሞ ያቺ ፀሐይዋ አለች እና በጣም የሚገርም የሆነ ቪው ነው ያለው። እዚች ጋር ደግሞ በዚህ ጀምሮ ደግሞ ሙሉ ቅድም ያልኳችሁ የአርት ውጤቶች አሉ ማለት ነው። የነዚህ አርት ውጤቶች የሚሰሩት አብዛኞቹ ሰዎች እዚች ጋር እንደምታዩት አሁን ይሄኛው ከዩኤስ የመጡ ሰዎች ናቸው የሚሰሩት። ነገር ግን የተለያየ አይነት ራሳቸው ሰዎች የሆነ ለሚፈልጉት የአርት ውጤት እሱን ዲስክራይብ የሚያደርግ ነገሮች አሉት። በተጨማሪ ደግሞ ከየሀገሩ የመጡ ሰዎች ናቸው። ይሄ ማለት ከስዊዘርላንድ ብቻ አይደሉም። አሁን እዚች ጋር የምታዩት አንደኛው ከሌላ ከእንግሊዝ የመጡ ሰዎች የሰሩት ነው። ግሬት ብሪቴን የመጡ ሰዎች ናቸው። እንዲሁም በዛ በኩል ሌሎች የተለያዩ አሉ። ለምሳሌ ፈረንሳይ አለች፣ እንግሊዝ አለች፣ ከስፔን አሉ፣ የተለያዩ አሉ። እንግዲህ እዚች ጋር ይሄ የምታያቸው ማለት ነው እነዚህ በሙሉ አሉ። እዚች ጋር ብትዞሩ ሙሉ የቅርጾች አሉ። ከላይም ደግሞ አሉ። ወደዛ ብትሄዱ ደግሞ እዚች ጋር እዛ ጋር የሚታያችሁ ከሆነ ይሄ ጻት ያለበት አካባቢም አሉ። በጣም የሚያማምሩ የሆኑ የቅርጽ አይነቶች ናቸው። እንግዲህ ቅድም እንዳልኳችሁ ይሄኛው የተሰራው በእንግሊዞች የተሰራ አንድ የሌላ የአርት ውጤት ያ ማለትም የተለያዩ አይነት ዲስክሪፕሽኖች አሉት። ወይም እሱ ዲስክሪፕት ካረኩላችሁ በጣም ረጅም ጊዜ ስለሚወስድ ነው። የሚያማምሩ ያሉ እንግዲህ በየጊዜው ደግሞ በረዶ እንትን እያለ እየጠነከረ ሲሄድ እንትኑ ስለሚያበላሸው በየጊዜው ደግሞ ያንን ቅርጽ የሚያስተካክሉ ደግሞ እንደምታዩቸው ሰዎች አሉ። እነዚህ ሰዎች ደግሞ የመጡት ከተለያየ አይነት ሀገር ነው። ያ ማለት ከአውሮፓ ሊሆን ይችላል፣ ከአውሮፓ ውጭ የሆኑ ሀገሮች ማለት ነው። እዚች ጋር የምታዩት እንግዲህ ከስፔን የመጡ ሰዎች የሰሩት ነው። ይሄኛውም ዋሪየሮችን የሚያሳይ አይነት ነገር ነው። እንግዲህ እንደምታዩት በፈረስ ላይ ቁጭ ያሉ ዋሪየሮችን የሚያሳይ በዘመናዊ መሳሪያ ያጠቁ ናቸው። ነገር ግን እነዛ ዋሪየሮችን የሚያሳይ አይነት የሆነ አንድ ቅርጽ ነው ማለት ነው። ይሄም በጣም ውብ የሆነ ነው። እንግዲህ እንደምታዩቸው ፈረስ ነገር ናቸው። ነገር ግን ከላይ የተቀመጡ የዋሪየር ጦር መሪዎች አሉ። እዚች ጋር ጩቤ አይነት ነገር ይዟል። ያኛው ደግሞ የሆነ መዶሻ የሚመስል አይነት ነገር ይዟል። እንደዛ አይነት የተለያዩ ሀገራቸውን ሊገልጽ የሚችል ወይ ደግሞ እነሱ ለሚፈልጉት አርት ሊገልጽ የሚችል አይነት ነገር በበረዶ እየሰሩ ያስቀምጣሉ ማለት ነው። እዚች ጋር የምታዩት ደግሞ በስዊዘርላንድ ሰዎች የተሰራ ማለት ነው። ይሄም የምታዩት ማለት ነገር ግን ይሄኛው ደግሞ ብላክ ስፓይደር አይነት የሚሉት ነው። ስፓይደር ነው። ነገር ግን
የሚያምር የሆነ ቅርጽ ሰርተው በውብ በሆነ በበረዶ ብቻ የተሰራ ማለት ነው። ያ ማለት ይሄ የቆመው ነገር በሙሉ በረዶ ነው። ሌላ ነገር የለውም። ያ ማለት እንጨት ምናምን ነገሮች የሉትም። እንደዚህ አይነት የሆኑ በጣም የሚያማምሩ የሆኑ ነገሮች አሉበት። እኔ እሱን ዞር እያልኩ ነው። በዛ ላይ ደግሞ ቅድም እንዳልኳችሁ የተራራው ደግሞ ውበት በቃ ልነግራችሁ አልችልም። በጣም ውብ የሆነች ከተማ ነች። በጣም የምትገርም የሆነች ከተማ ነች። ስፔሻሊ በበጋ ብትመጡ ደግሞ በጣም የሚያምር የሆነ ነገር ነው ያለው። ክረምቱ ደግሞ የባሰ በጣም ውብ የሆነ ነው። እዚች ጋም ደግሞ ሌላ እንደዚሁ አይነት የሚያማምሩ አሉ። እዚች ጋር ደግሞ የቦት ወይ ደግሞ የቦት አይነት ጫማ አይነት ነገሮች ናቸው የሰሩት ሰዎቹ። በጣም እንደዚህ የሚያማምሩ በጣም የሚገራርሙ የሆኑ ውብ የሆኑ ነገሮች አሉ። እዚህ ጋር እንደምታዩት በስዊድኖች የተሰራ ነው። ይሄኛው ደግሞ በዚህ በኩል ደግሞ እንደዚሁ በጣም ብዙ እንደዚህ ቅርጾች የሚያማምሩ በበረዶ የተሰሩ ውብ የሆኑ ነገሮች አሉት ማለት ነው። ይሄኛው ደግሞ በኦስትሪያ ሰዎች የተሰራ ደግሞ ከዛ የመጡ የአርት ሰዎች የተሰራ አይነት የሚያምር የሆነ እንደዚሁ አይነት የሚያምር የሆነ የአይስ ወይ ደግሞ የስኖ በመጠቀም የተሰራ አይነት ነገር ነው። እዚች ጋር እጅ የሚመስል ነገር አለ እንደምታዩት በእጁ የሆነ ፋኖስ ነው። ይሄ ችቦ አይነት ነገር የያዘ አይነት ነገር የሚመስል አይነት ሰው ነው። እንደዚህ አይነት በጣም የሚያማምሩ የሆኑ በጣም ውብ የሆኑ የአርት ውጤቶች ያሉበት ቦታ ነው ማለት ነው። ይሄን ለማየት ብዬ ነበር የመጣሁት ማለት ነው። እንግዲህ ከተማው ላይ ሌላ የሚታይ ነገር ካለ ዞር እያለን አብረን እያየን አሁንም እንቀጥላለን ማለት ነው። አሁን ደግሞ ያለሁበት ቦታ ቅድም ያልኳችሁ ይሄ ከላይ አንድ የሚታይ ያለ ያልኳችሁ አንደኛው ሌላው የአርት ውጤት ወይ ደግሞ ቅርጽ ያለበት ቦታ ላይ ነው። ነገር ግን አሁን ከጀርባዬ እንደምታያቸው ከተማዋ ቅድም እንዳልኳችሁ በቃ ልነግራችሁ የማልችለው ደረጃ በጣም ውብ የሆነች ከተማ ነች። ነገር ግን እዚች ጋር ደግሞ ከፊት በጣም የሚያምር የሆነ ቅድም ያልኳችሁ ቅርጽ እዚች ጋር አለ። ይሄ ቅርጽ ማለት ደግሞ በጣሊያኖች የተሰራ ነው። የሴት ልጅ አይነት ቅርጽ የሚመስል ነው። እንግዲህ የሴት ልጅ ፊት አይነት ነገር ነው ከነ ጸጉሯ እንደምታዩት በጣም ውብ የሆነ የሴት ልጅ ቅርጽ አይነት የሚመስል አይነት ነገር ነው። ውብ የሆነ ሌላኛው ቅርጽ ነው በሌላኛው ሀገር የተሰራ ማለት ነው። እንደዚህ አይነት ናቸው እንግዲህ እንደምታዩት ይሄ በጣም ውብ የሆነ አንደኛው የቅርጽ ውጤት ነው ይሄ እንደምታዩት ማለት ነውና ሰዎቹ እንደዚህ አይነት ነገር ነው የሚሰሩት። ይሄኛው አሁን ያልኳችሁ የተሰራው በጣሊያኖቹ ሰዎች ነው ማለት ነው። ነገር ግን በቃ ከዚህ ሆናችሁ ከተማው ሙሉ ዙሪያው ስታዩት ደግሞ በቃ አይናችሁ በቃ የትኛው ግን ማየት እንዳለበት ራሱ ግራ ይገባዋል። በጣም በቃ ውብ የሆነች ከተማ ነች። በጣም የምታምር የሆነች ከተማ ነች። እንደምታዩት በጣም ውብ ነች። ዙሪያው ሙሉ ነው ብታዩት በተራራ የተከበበ ነው። ነገር ግን በጣም ውብ የሆነ የተራራ ቅርጽ ያለበት በጣም የሚያምር የሆነ ቦታ ነው ማለት ነው። እንግዲህ ቅድም እንዳልኳችሁ በዋናነት የመጣሁት ይሄ ፌስቲቫል ነው። የስኖ አርት ፌስቲቫል ስለሆነ ይሄን ለማየት ብዬ ነበር የመጣሁት። እንግዲህ ብዙ ቪዲዮ ማርዘም አልፈልግም። እዚህ ላይ ዛሬ እንጨርሳለን የዚህ ከተማ ጉብኝታችን ማለት ነው። ነገር ግን በሌላ ጊዜ ደግሞ እንደዚህ አይነት በጣም አሪፍ በሆነ ቪዲዮ ይዤላችሁ እመጣለሁ ማለት ነው። መልካም ቆይታ ይሁንላችሁ። እንግዲህ ቻናላችን ሰብስክራይብ፣ ላይክ ማድረግ አትርሱ። ቻው